ሆይ ጧት ስወጣ ፊትሽ ትንሽ ጠቆር ብሎ ነበር ማለት ደስ አላለሽም? አመመሽ እንዴት ሆንሽ የኔ ቆንጆ ማለት ፊቷ እኮ ደህና ነው። ዝም ብለህ ፖለቲካ ነው ዝም ብለህ እንትን እያረክ ነው፣ ዲፖዚት እያረክ ነው። ማታ ስትመጣ ታጭዳለህ። ሰው የዘራውን ነው የሚያጭደው። ሴት እንደ መሬት ናት። መሬት የሰጣትን ነው የምታበቅለው። ገበሬ ስንዴ ቢሰጣት ስንዴ ታበቅላለች። እንክርዳድ ቢሰጣት እንክርዳድ አብቅላ ስታንከረድደው ትኖራለች። ስለዚህ የዘራውን ነው የምታሳጭድ። ሴትም እንደዚህ ነች። ባላ ያልዘራውን አታሳጭድም። አንድ ሰውዬ ጧት ስመጣ ሲሄድ ሚስቴ በደህና ሸኝቻ ማለት ሸኝታኝ ደህና ሁኑ ተባብለን ማታ ስመጣ ግን እያኮረፈች ጠብቀኛለች። ልጄ እንደው ምን ምክር አለህ አሉኝ። ሰውየው ወደ 65 ዓመት ይሆናቸዋል። እና መቼም አንተ በእድሜ ከኔ ብዙ ታንሳለህ፣ ግን እግዚአብሔር እድሜ አይደለም ስጦታ ይሰጣል፣ ጥበብ ይሰጣልና በቴሌቪዥን እከታተላለሁ ቤት ያንተን ትምህርትና ልክ እንደዚህ እንደማስተምረው ነው በቴሌቪዥን ማስተምረው እና ባለስልጣን ሁሉ ነው ቤቱ ቁጭ ብሎ የሚሰማው እና አስተምራለሁ እዚያ ላይ። አንድ ጊዜ እሱን ተናግሬ ነው ወደዚህ ሬዲዮና ቴሌቪዥን በነፃ የተሰጠኝ። ምን የሚል ተናግሬ ነው? ቤት ሰላም ከሆነ ባልና ሚስት ሰላም ከሆኑ አገር ሰላም ይሆናል፣ ቤተክርስቲያን ሰላም ይሆናል። ድንጋይ የሚወረውር የለም፣ ግን በድንጋይ ኮብልስቶን የሚሰራ ነው የሚፈጠረው። ባልና ሚስት ቢስማሙ ለቤተክርስቲያን አስራት ይከፍላሉ። ለመንግስትም ደግሞ ለህዳሴው ግድብ ማስጨረሻ ቦንድ ይገዛሉ። ካልተስማሙ ቦንድ ሳይሆን ቦምብ ይገዛሉ ብዬ ተናገርኩኝ። የምን ቦንድ ነው ብሎ ቦምብ ነው ለመጨራረስ። ስለዚህ መንግስት ወደ ቤተሰብ ማተኮር አለበት። እዚያ ውስጥ ትልቅ ስራ ከተሰራ አገር ሰላም ይሆናል ብዬ አስተማርኩ። በቃ በዚህ ምክንያት ነው ቴሌቪዥንና ሬዲዮ የተሰጠኝ። እና ሰውየው ስታስተምር በቴሌቪዥን ምን ጊዜ አለቀ እላለሁ አሉና እስቲ እንደው አፈላልጌ ነው ቢሮውን የመጣው ሳይ ልጅ ነህ ግን እግዚአብሔር በልጆች ይጠቀማልና ጧት ሚስቴ በሰላም ተለያይተን ማታ የምታኮርፈኝ ምክንያቱን ንገረኛል። አሁን ለዚህ ከገላትያ ነው የምትጠቅሱት ወይስ ከዘፍጥረት? ጧት በሰላም ተለያይቶ ማታ ለሚያኮርፍ እግዚአብሔር በጀነራል ዕውቀት ይሞላችኋል፣ በጥበብ ይሞላችኋል፣ መንፈስ ቅዱስ ከናንተ ጋር ሲሆን ማለት ነውና እንደዚህ አልኳቸው። እሺ ጧት በሰላም ተለያይታችሁ ማታ የምታኮርፍ ከሆነ ጧት እርሶ ምን ብለው እንደሚወጡ ከቤት ይንገሩኝ አልኳቸው። በቃ የመጨረሻ ሲወጡ ምንድነው የሚሉት? የመጨረሻ ቃል ምን ዘርተው ነው የሚወጡት ማለት ነው? ወይ ይሄማ ቀላል ነው አሉ። ሁለት ነገር ነው የምለው አሉ። አንደኛ ውሻውን ሰሩ ላለው አሉ። ሁለተኛ የውጭ በር ዝጉ ብዬ ነው የምወጣው አሉ። ተመልከቱ አልኳቸው። ሴትዮዋ ቀኑን ሙሉ ስታጠጣ ስትኮተኩት ውሃ ስታጠጣ የምትለው ውሻውን እሰሩና የውጭ በር ዝጉ የሚለው ነው ትዝ የሚላት። ስለዚህ ይህን ቀይሩት አልኳቸው። ምን የውጭ በሩም እርሶ ይዝጉ፣ ውሻውንም እርሶ ይሰሩ። ግን ሚስትዎን የልጆቼ እናት እግዚአብሔር የሰጠኝ ስጦታዬ ማታ እስከማገኝሽ ደህና ዋይልኝ ብለው የተመሩበት ቦታ ስመው ይሄዱ አልኳቸው። እንደዚህ ብሎ የተመራበትን ቦታ አያውቅም። እኔ አሁን ላሳየ አልችልም፣ በግል ጠይቀኝ። እና ሚስቶን አመስግነው ደህና ዋይልኝ ብለው ጉንጯን ሳም አድርገው ይሄዱ አልኳቸው። በቃ ይሄው ነው አሉ። ይሄው ነው ገላትያ የለ ጢሞቴዎስ የለ። ከ3 ወር በኋላ ተመለሱ። መቼም መድኃኒት እግዚአብሔር በባለ መድኃኒተኛ እጅ ያስቀምጣል። ልጄ ስንት ዓመት ያረርኩበትን ያዘንኩበትን በዚህ አልተስተካከለም። ዝም ብዬ እንዳልከኝ እኔ ውሻውንም ራሴ እያሰርኩ የውጭ በሩንም ራሴ እየዘጋው እሷን አመስግኛት ደህና ዋይልኝ ብዬ እሄዳለሁ። ማታ ምግቡ ተዘጋጅቶ የእግር ውሃ ቀርቦ ጥርስ ብቻ ነው ሆና የምትጠብቀኛለሁ። እና በጣም ነው የማመሰግነው። ስንት ልክፈል አሉ። አይከፈልም አልኳቸው። በነፃ ነው የምናገለግለው። አይከፈልም አልኳቸው። እኛ ኢትዮጵያ እያለን በነፃ ነው፣ እዚህም እያለን በነፃ ነው የምናገለግለው። ለምን? ለዚህ እኔ ለማማከር አገልግሎት እንትን ገንዘብ ሊተምነው አይችልም፣ የለውም። ነገር ግን እግዚአብሔር ምን ብሎኛል? በነፃ አገልግል፣ እኔ ግን ካንተ ጋር እሆናለሁ ብሎኛል።
እና በነፃ ነው የምናገለግለው።